እነዚህ እኮ ወንድሞቻቸው የራሱን የሀገሩን ልጅ ወንድሙ ላይ እንደዚህ የሚያደርግ ከሆነ አስቡት፣ ነገ አዲስ አበባ ሲመጣ ሌሎች ወንድሞቻችን እናቶቻችን ምን ሊያደርጉ እንደሚችሉ አስቡት። ዛፍ ነው እንግዲህ እኔ ማቀው፣ እኔ የገጠር ልጅ ነኝ፣ ገጠር ተወልጄ ያደግኩት የክፍለ ሀገር ልጅ ነኝ። እኛ ባህር ዛፍ ነው ስንተክል የነበረው። ባህር ዛፍ ሲያድግ በመጥረቢያ እየቆረጥን ለቤት መስሪያ እንጨት እንሸጣለን፣ ቤት እንሰራለን፣ ጎጆ እንሰራለን። የኢትዮጵያ ገበሬ እንደዛ ነው የሚያደርገው። ሞፈር ነው በመጥረቢያ የሚጠረበው። ቀንበር ነው በመጥረቢያ የተመቻቸ ተጠርቦ ለእርሻ አገልግሎት የሚውለው። የሰው ልጅ እጅ እንዴት ነው? የሌለ ነገር እኮ ነው። በቃ የመጨረሻ የእርኩሰት ጥግ። ሰይጣን ጭንቅላታቸውን 100% የሚጠቀምባቸው አጋንንት የሚጨፍርባቸው ኃይሎች ናቸው እነዚህ። ለምን የብልጽግና ደጋፊ ትሆናለህ? ለምን መንግስትን ሰፖርት ታደርጋለህ ብሎ ገጠር ውስጥ ገበሬ ማህበር ውስጥ አንዲት የሆነች ድንጋይ በድንጋይ የሆነ ሰፈር ላይ ገብተው እንዲህ የሚያደርጉ ከሆነ እዚህ አዲስ አበባ መጥተው እነሱን የሚቃወሟቸውን ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች፣ ተራ ኢትዮጵያዊ ምን ሊያደርጉ እንደሚችሉ ገምቱ።